አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም እያለሁ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ውድ ሀገሬ ልጆች ዛሬ ደግሞ በአዲስ ርዕስ መጥቻለሁ። እሱም ምንድነው? የፌጦ አስገራሚ የጤና ጥቅሞች። በአንድ አካባቢዎች ሀሊም ወይም አሊፍ ወይም ፌጦ ወይም ደግሞ ሊፒዲየም በመባል የሚታወቅ ፍሬዎቹ ወይንም ሲዴስ ነው። ጥቃቅን ፍሬዎች ወይም ሲዴስ ነው። የፌጦ የጤና ጥቅሞች በመጠኑ እስከ 10 የሚሆኑትን ላቀርብላችሁ ወድጃለሁ። ውድ ቤተሰቦቼ በተለይ በመጠኑ ሲወሰዱ የተለያየ የጤና ጥቅሞችን ይሰጣሉ። ዋና ዋናዎቹ የጤና ጥቅሞች የሚከተሉት ናቸው። ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አንደኛ በአይረን የበለጸገ ምንጭ ነው። ፌጦ በከፍተኛ የአይረን ይዘቱ የታወቀ ነው። ይህም ሄሞግሎቢንን ለማምረት የሚረዳ ሲሆን የደም ማነስ ችግር ላለባቸው ሰዎች እጅግ በጣም ጠቃሚ ነው። አብዛኛውን ጊዜ ከወሊድ በኋላና የወር አበባ ለሚያዩ ሴቶች አይረንን በተለያየ መልኩ ስለሚያወጡ እንዲወስዱ ይመከራል። ሁለተኛ ከፍተኛ ፕሮቲን ወደ 25% የሚጠጋ ፕሮቲን ይዟል። ይህም የጡንቻ ጥገና፣ የበሽታ መከላከል ስርዓትንና አጠቃላይ የሴሎች ተግባር ይደግፋል። ሶስተኛ በሽታ የመከላከል አቅም ይጨምራል። በቪታሚን ሲ እና አንቲኦክሳይደንት የበለጸገ ስለሆነ በሽታ የመከላከል ስርዓት ይደግፋል። እንዲሁም ሴሎች ከኦክሲደንት ቪ ጉዳት ይከላከላል። አራተኛ የአጥንት ጤና ይደግፋል። ለአጥንት ጥንካሬና ኦስቲዮፓሮሲስን ለመከላከል ወሳኝ የሆነን ካልሲየም፣ ማግኔዥየም እና ፎስፈረስ በውስጡ ይዟል። አምስተኛ የምግብ መፈጨትን ይረዳል። ሞሶሎጂ ወይንም ሞስ በእንግሊዝኛው በውሃ ውስጥ ሲነከር ጀል የመሰለ ንጥረ ነገር የምግብ መፈጨት ለማቅለል ይረዳል። እንዲሁም የሆድ ድርቀት ለማስታገስ እንደ ተፈጥሯዊ ላክስቲቭ በመሆን ይሰራል። የጡት ወተት ይጨምራል። በተለምዶ በፋይቶ ኦስትሮጅን እና በአይረን ይዘቱ ምክንያት በሚያጠቡ እናቶች ላይ የወተት ምርትን ለማሳደግ ይጠቅማል። በተለይ አዲስ ለወለዱ እናት የጡት ወተት ለሌላቸው ሴቶች ይመከራል። ሰባተኛ የወር አበባ ዑደትን ለማስተካከል ይረዳል። በኤስትሮጂኒክ ባህሪው ምክንያት የሆርሞንን ሚዛን እንዲጠብቅ ያደርጋል። ይህም ቋሚ ያልሆነ የወር አበባ ዑደትን ለማስተካከል ይረዳል። ስምንተኛ ለልብ ጤና ጥሩ ነው። ኢንፍላሜሽን የሚቀንሱና የልብ ጤናን የሚያበላሹ ኦሜጋ 3 ፋቲ አሲድ እና አንቲኦክሳይደንት በውስጡ ይዟል። የአንጎል ተግባር ያሻሽላል። ፎሊክ አሲድ፣ ቪታሚን እና አይረን፣ ብረት በውስጡ ይዟል። እነዚህ ሁሉ በአንድነት ለተሻለ የግንዛቤ ተግባርና የማሰብ ችሎታ አስተዋጽኦ ያደርጋል። የቆዳና የፀጉር ጤንነትን ያሻሽላል። ጤናማ ቆዳ እንዲወጣ ወይም እንደገና እንዲታደስ እና ጠንካራ ፀጉር እንዲኖር ድጋፍ የሚሰጡ በአንቲ ኦክሳይደንት፣ አይረን እና ፕሮቲን የበለጸገ ነው። ቅድመ ጥንቃቄዎች። ውድ ቤተሰቦቼ ማንኛውም ነገር መድኃኒት ነው ስለተባለ ብቻ ያለ አግባብና ያለ መጠን መውሰድ ጥሩ አይደለም። የራሱ የሆነ ሳይድ ኢፌክት ወይም ደግሞ የራሱ የሆነ የጎንዮሽ ጉዳት ስላለው ማለት ነው። ስለዚህ እዚህ ጋር ለግንዛቤ ያክል ደግሞ ጥንቃቄ ማድረግ አለብን። ማን መውሰድ እንዳለበት ማን መውሰድ እንደሌለበት የግዴታ መድኃኒት ነው ብቻ ስለተባለን አንድን ነገር ከመጠን በላይ ወስደን ለከፋ አደጋ ወይም ደግሞ ላልተፈለገ
የጤና እክል እንዳንወድቅ ማለት ነው። እና ቤተሰቦቼ ለቅድመ ጥንቃቄዎች ነፍሰ ጡር እናቶች ማህፀንን የሚያነቃቃ ውጤት ስላለው ፌጦን በከፍተኛ መጠን ከመውሰድ መቆጠብ አለባቸው ይላል መረጃው ማለት ነው። እና እዚህ ጋር ጥንቃቄ አድርጉ ማለት ነው። ከመጠን በላይ ሲወሰድ የሆድ መነፋት ወይም ተቅማጥ ሊያስከትል ይችላል። አያችሁ ቤተሰቦች፣ ስለዚህ ጥንቃቄ አድርጉ። በእርግጥም ፌጦ መድኃኒት ነው። እንዳውም ፌጦ መድኃኒት ነው ብሎ እንትን የሚባል አባባል አለው። ለማንኛውም ነገር ፌጦ መድኃኒት ነው እንላለን በእኛ አካባቢ ማለት ነው። ስለዚህ ፌጦ ለብዙ ነገር መድኃኒት ሆኖ ሳለ ደግሞ አላግባብ ከተወሰደ የራሱ የሆነ የጎንዮሽ ጉዳት ስላለው ጥንቃቄ ማድረጋችሁን አትርሱ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። መልካምነት ለራስ ነው፣ ያወቁትን ማሳወቅ ደግሞ እጅግ መልካምነት ነው እያልኩኝ ሀገራችንን አላህ ሰላም ያርግልን። በሌላ ፕሮግራም እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።